በየወሩ የሚደረገውን የባት ሪፖርት ለማድረግ ዜሮ ሪፖርትም ሆነ አክቲቪቲ በድርጅታቸው ሲኖር ብሮዘራችሁን ትከፍታላችሁ። ዩजुዋሊ የተለመደው ያው ጎግል ክሮም ነው። የትኛውንም ሞዚላም ብትከፍቱ፣ ኦፔራ ሚኒንም ብትከፍቱ፣ ፋየርፎክስንም ብትከፍቱ ይሰራላችኋል። እኔ በዋናነት የጎግል ክሮም ስለምጠቀም ጎግል ክሮም ከፍተና ሰርች ማድረጊያው ላይ ቦር ብላችሁ ነው መጻፍ ያለባችሁ። ደን ኢንተር ወይም ኔክስት ስትሉ ይሄን ታገኛላችሁ። ሚኒስትሪስ ኦፍ ሬቪኒ ኢትዮጵያ የሚለውን ታገኛላችሁ። እሱ ላይ ክሊክ አድርጉ። የመጀመሪያው ኦፊሻል ዌብሳይታቸው ስለሆነ ወደ ዌብሳይቱ ይዟችሁ ይሄዳል። ዋንስ ወደ ዌብሳይቱ ይዟችሁ ሲሄድ ይሄ የመጀመሪያው ነው። እዚህ ጋር ትመጡና ሰርቪስ ትላላችሁ። ምክንያቱም አሁን ማሳያችሁ የኢታክስ ወራዊ ሪፖርት ባት ሪፖርት ስለሆነ እዚህ ጋር ትመጡና ኢታክስ የሚለው ላይ ሰርች ክሊክ ታደርጋላችሁ። ዋንስ ኢታክስ .more.gov.et የሚለውን ክሊክ ስታደርጉ ወደ እናንተ ወደ ራሳችሁ ታክስ አካውንት ይዟችሁ ይሄዳል። ታክስ አካውንት ላይ እኔ ብዙ ሰዎች በውስጥ መስመር ትጠይቁኛላችሁ፣ ኮሜንት ሴክሽን ላይ ከዚህ በሰራቸው ቪዲዮዎች እየጠየቃችሁኝ ነው። ታክስ አካውንት እናንተ ክሬት ማድረግ አትችሉም። ታክስ አካውንት ለእናንተ የሚከፍትላችሁ የታክስ አካውንት ኦፊሱ ነው። ኦኬ፣ የኢታክስ ኦፊስ አለ በየገቢዎች ቅርንጫፍ ቢሮ። እዛ ሄዳችሁ ትሬኒንግ ወስዳችሁ ከዛ በኋላ እነሱ ለእናንተ ክሬት ያደርግላችኋል። ከዛ በኋላ ፓስዋርድ ይሰጣችኋል ማለት ነው። በዛ ወይ ገፍታችሁ ትጨርሳላችሁ ማለት ነው። መጀመሪያ ላይ የራሳችሁን የዩዘር ኔም እና ፓስዋርድ ታስገባላችሁ። ካፒታል ኔም እና በስሞል በካፒታል ያለውን የሱን ፓስዋርድ እዚህ ጋር ታስገባላችሁ። እኔ አስገባሁኝ። ከዛ ቀጥሎ ሁለተኛውን ታስገባላችሁ። ደን ሎጊን በምትሉበት ጊዜ ቀጥታ ወዴት ይዟችሁ ይሄዳል? ወደዚህ ፔጅ ይዟችሁ ይሄዳል። እዚህ ፔጅ ላይ በተደጋጋሚ ጥያቄ ትጠይቁኛላችሁ። መጀመሪያ ሁሉን ነገር ጨርሼ ወደ ታክስ አካውንት በሚገባበት ጊዜ ምንም ነገር አያሳይም፣ ባዶ ነው ይላል። ባዶ ይላል የሚል ጥያቄ በውስጥ መስመር እየጠየቃችሁኝ ነው። ለዚህ መልስ ይሆንላችሁ ዘንድ እዚህ ጋር መጣችሁ። እዚህ ባዶ ሊሆን ይችላል። እዚህ ጋር ተመጡና ታክስ ፔየር ሰርቪስ ሚለው ላይ ክሊክ ታደርጋላችሁ። ታክስ ፔየር ሰርቪስ ላይ ስትሄዱ እዚህ ጋር ወደ ታች ወረድ ስትሉ ባት ከሆናችሁ ባት ላይ ቫልዩ አድድ ታክስ ላይ ነው የምትመጡት። አሁን ያለው አጠቃላይ በገቢዎች ሚኒስቴር ያለው ግብር ከፋይ ተርኖቨር ታክስ ወይም ቲኦቲ የሚባል ነገር ስለሌለ ያለው የግብር አከፋፈል በባት ሆኗል። ስለዚህ ትመጡና ቫልዩ አድድ ታክስ ወይም ባት ሚለው ላይ እቺ ቀስት ምልክቷ ወይም እቺኛው መስቀል ምልክቷ ላይ አንድ ጊዜ ክሊክ ታደርጋላችሁ። እሷ ላይ ክሊክ በምታደርጉበት ጊዜ እዚህ ጋር መምላት ያለባችሁን የታክስ ሪፖርት አክቲቭ ያደርግላችኋል። ኦኬ አሁን የጃንዋሪ ነው። አሁን እኛ ያለነው ፌብሩዋሪ ስለሆነ እኔ እዚህ ጋር እንደምትመለከቱት ፌብሩዋሪ ነው። ፌብሩዋሪ ላይ ነን ያለነው። ፌብሩዋሪ ዛሬ 26 ነው። that's why because እዚህ ጋር የሚያመጣው ከፌብሩዋሪ ቀደም ብሎ ያለው ጃንዋሪ ነው። እዚህ ጋር እንደምትመለከቱት ጃንዋሪን እዚህ ጋር ተመጡና ፋይል ናው የሚለው ላይ ክሊክ ታደርጋላችሁ። የጃንዋሪ 2026 ፋይል ናው ላይ ክሊክ በምታደርጉበት ጊዜ ወደዚህ ይዟችሁ ይመጣል። ይሄ ማለት እንግዲህ ምንድነው? ከዚህ በፊት በካረንት በተለይ አገልግሎት የምትሰጡ ተቋማት ከሆናችሁ ሰርቪስ ላይኖራችሁ ይችላል። አገልግሎት ማለት የኢንጂነሪንግ ሰርቪስ ፕሮቫይድ የምታደርጉ ከሆነ አንዳንዴ በወሮቹ መካከል ምንም አይነት ቢዝነስ ወይም ከክሊየንት ጋር የሰራችሁ ስራ ላይኖር ይችላል። ስለዚህ ከሌለ በዚህ አክቲቭ መንዝ ላይ ሪፖርት የምታደርጉት ነገር ከሌለ እዚህ ጋር ተመጡና do you have any transaction for this specific tax and tax period ይላል። ካለ እዚህ ጋር ይሄን ታበሩና እዚህ ጋር መሙላት ትጀምራላችሁ። ለምሳሌ 1 ሚሊዮን ታክሰብል ሴልስ እዚህ ጋር ብታስገቡ then ኦኬ በምትሉበት ጊዜ ቶታሊ ካልኩሌት ያደርግላችኋል ሲስተም። ሴቭ አድርጋችሁ ኮንቲኒው በምትሉበት ጊዜ ራሱ አውቶማቲካሊ ለእናንተ ካልኩሌት አድርጎ ያሳያል። ከዛ ውጪ ምንም አይነት ሴልስ ከሌለ ከላይ ቲክ እኛውን ቼክ ቦክሷን አንድ ጊዜ ታጠፋላችሁ። አሁን የኔ ጀስት ቀስት አረንጓዴ እዚህ ጋር በርቶ ስላለ ነው። ይሄኛውን ሳጠፋ እዚህ ጋር ምንም አይነት ነገር አይኖርም፣ 00 ይላል። አያችሁ? እዚህ ጋር መቅድም 0 አልነበረም። አሁን እቺን ስታጠፉት the whole 0 ሆኗል። ይሄ ማለት አክቲቭ ታክስ ፔሪየድ ላይ 0 ስላላችሁ ምንም አይነት ሴልስ ስለሌላችሁ ማለት ነው። ትመጡና እዚች ጋር ሴቭ ትላላችሁ። ሴቭ ካደረጋችሁ በኋላ
ቀጥታ እቺኛዋ ኦሬዲ ሴቭ ሆነላችኋለች። ስለዚህ ትመጡና እዚህ ጋር ኮንቲኒው ስቴፕ 2 ሚለው ላይ ክሊክ ታደርጋላችሁ። ኮንቲኒው ስቴፕ 2 ክሊክ ስታደርጉ እዚህ ጋር ተርምስ ኤንድ ኮንዲሽንስ ወይም ያስገባችሁት ነገር ትክክል መሆኑን እዚህ ጋር ኮንፊርም ታደርጋላችሁ። እዚህ ጋር መጣችሁ እቺኛውን ከላይ ያለችውን ቼክ ቦክስ እንደቀድሙ ግሪን ታደርጋላችሁ። ዋን ስክሪን አድርጋችሁ ካበራችሁ በኋላ እዚህ ጋር ትመጡና ጀስት የመጨረሻው ስቴፕ ስለሆነ ሰሚት ትላላችሁ ማለት ነው። ሰሚት በምትሉበት ጊዜ ይሄ ይመጣል። አር ዩ ሹር ዩ ዋንት ቱ ሰሚት ዘ ዲክላሬሽን ይላል። 00 ነው በዚህ ካረንት አክቲቭ ፌደር ላይ። ስለዚህ እዚህ ጋር ትመጡና የስ ትላላችሁ። የስ በምትሉበት ጊዜ ቀጥታ አክሰፕት ያደርግና ይሄን ፔጅ ያመጣላችኋል። እዚህ ጋር ባዶ ሆኖ አንዳንድ ጊዜ ኮንፊውዝ ላደርጋችሁ ይችላል። ባዶ አይደለም። እዚህ ጋር ትመጡና your declaration submission number is 62 ምናምን ብሎ እዚህ ጋር ያለ if you wish to print the copy your submitted tax declaration then click here ይላል። ለነሱ ኦሬዲ ለሲስተሙ ሪፖርት አድርጋችኋል። ግን ለእናንተ ለራሳችሁ ሴቭ አድርጋችሁ ዶክመንቱን ወይም ፕሪንት አውት አድርጋችሁ ዶክመንቱን መያዝ ስላለባችሁ እዚህ ጋር ተመጡና ክሊክ ሂር ምኑ ላይ ክሊክ ታደርጋላችሁ አንድ ጊዜ። ክሊክ ሂር ላይ ክሊክ ስታደርጉ እዚህ ጋር አጠቃላይ የድርጅታችሁን ቲ ነምበር፣ የታክስ ፔየር ኔም፣ ታክስ ሰንተር ነምበር፣ ታክስ ታይፑ ምን እንደሆነ እዚህ ጋር ኤቭሪ ነገር ስፔሲፋይ አድርጎ ያስቀምጥላችኋል። the next step ምንድነው የምታደርጉት? እዚህ ጋር ተመጡና ሁሉን ኦሬዲ ስለጨረሳችሁ ከላይ እዚች ጋር ፕሪንት ምትላለች። ፕሪንት ምትለው ላይ አንድ ጊዜ ክሊክ ስታደርጉ ወደ ፒዲኤፍ ይዟችሁ ይሄዳል። ይሄ ማለት ሪፖርት ያደረጋችሁት ፒዲኤፍ ነው። ከዚህ በፊት በተደጋጋሚ ይሄኛውን ቲዩቶሪያል ሰርቻለሁ። ነገር ግን ጥያቄዎች አሉ፣ ስቲል ኮንፊውዥን አለና ለዛ ነው እንጂ በጣም ከባድ ነገር ስለሆነ አይደለም ይሄን ቲዩቶር ተመልሼ የሚሰራው። ስለዚህ ዋንስ ይሄን ፔጅ ወይም ይሄኛውን ፒዲኤፍ እንዳያችሁ ፕሪንት የምታደርጉ ከሆነ ኮምፒውተራችሁ ከፕሪንተር ጋር ኮኔክት ሆኖ ካለ ቀጥታ ፕሪንት ብላችሁ ማዘዝ ትችላላችሁ። አለበለዚያ ሴቭ ታደርጋላችሁ። ሴቭ ስታደርጉ በጉግል ድራይቫችሁ ላይ ሴቭ ማድረግ ትችላላችሁ። አሊያም ደግሞ እዚህ ጋር ትመጡና ዳውንሎድ አድርጋችሁ መያዝ ትችላላችሁ። ፕሪንት ለማለት እዚህ ጋር ትመጡና ይኸው ፕሪንት የምትለው ላይ እቺን ነክታችሁ ፕሪንት ታደርጋላችሁ። ዳውንሎድ ለማድረግ እዚች ጋር መታችሁ እቺኛውን ዳውንሎድ ምልክቷ ላይ ዳውንሎድ ታደርጋላችሁ። እዚህ ጋር ተመጡና ሴቭ ለማድረግ ከፈለጋችሁ ኦሬዲ በጂሜል ስለሆነ በኢሜል አካውንታችሁ ስለሆነ የገባችሁት በጉግል ድራይቫችሁ ላይ ሴቭ ማድረግ ትችላላችሁ። እኔ ካረንትሊ የሚፈልገው ዳውንሎድ አድርጌ ይሄኛውን መያዝ ስለሆነ እዚህ ጋር ዳውንሎድ ይላለኝ። ከዛ በኋላ ዚሮ ሪፖርት ትላላችሁ። ጃንዋሪ ነው ጃንዋሪ። ስለዚህ ዜሮ ሪፖርት ጃንዋሪ 2026 ትሉና እዚህ ጋር ሴቭ ትላላችሁ። ጀስት it is all about it። እዚህ ላይ ምንም አይነት ኮንፊውዥን ወይም ያልገባችሁ ነገር ካለ እንደተለመደው በኮሜንት ሴክሽን መጠየቅ ትችላላችሁ። የምትፈልጉትን ጥያቄ ከጠየቃችሁ በታማኝነት እመልስላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ በማድረግ በተሰወኑ ቲክታክ አካውንታችንን ፎሎ አድርጉ። ይሄኛው ይጠቅማል ብላችሁ ለምታስቡት ሰው በሙሉ ሼር አድርጉ። ያን ስለምታደርጉ ከሪጂ ጋር አመሰግናለሁ። በሌላ ቪዲዮ ተመልሼ እመጣለሁ። God bless you. See you soon. Bye bye.